ሰፈር ላይ ቆም ያለው ባክ አፍጥኖሽ እንዴት አባቱ አለቃ ሚሽኑ ሳይጠለፍ አይቀርም። ጣልቃ ገብ ሳይኖር አይቀርም። ነይ ነይ ነይ። ማ እኔ? አዎ ነይ እንጂ። በቃ አለቃ አሳውቃለሁ፣ ችግር የለውም። የህግ ሰው ላይ ማፍጠጥ 5 ዓመትና 600 ሺህ ብር እንደሚያስቀጣ ታውቂም? የ2 ሚሊዮን ብር ሚሽን ነው ፌል ያስደረግሽው። ኧረ እኔ ምንም አላወኩም። አለማወቅ ከተጠያቂኝ የሚያድንሽ መሰለሽ? ነይ እስር ቤት ትሄጃለሽ። ነይ እባክህ ተው፣ ማሚ ቤት እየጠበቀችኝ ነው። በዛ ላይ ከቆየ ትቆጣኛለች። ወይ ልደውልላት? የትም አትደውይም። ወይ እስር ቤት ትሄጃለሽ ወይ እዚሁ ትቀጫታለሽ። በቃ እሺ፣ እዚሁ ቅጣኝ። ጣቢያ መሄድ አልፈልግም። እሺ፣ ጆሮሽን ያዥ፣ ጆሮሽን ያዥ። ትቀልጃለሽ እንዴ? እንደውም አንቺ ጣቢያ ነው መሄድ ያለብሽ። ነይ አሁን ሂጂ። እሺ፣ ምን አጠፋው? በእግሮችሽ ማን እንደ ልጅነታችን ዝቅ ብለሽ ያዥ። ዝቅ በይ እና ያዥ። ዝቅ በይ። ተነሽ፣ በቃ መሄድ ትችያለሽ። ነይ ነይ ነይ። ስትፈለጊ እንድትጠሪ ስልክ ቁጥርሽን ንገሪ። መሄድ ትችያለሽ። ሲደወልሽ ደግሞ አንሺሽ።